أم سلمة رضي الله عنها أن النبي صلى الله عليه وسلم قال: إذا رأيتم هلال ذي الحجة وأراد أحدكم أن يضحي فليمسك عن شعره وأظفاره. رواه مسلم. وفي رواية: فلا يمس من شعره وبشره شيئا بلوان. إيه حديث النبي صلى الله عليه وسلم حديث أم سلمة رضي الله عنها عند استلالفتشلن من علج نبي صلى الله عليه وسلم اندزي بلوال علج: إذا رأيتم هلال ذي الحجة يذي الحجة ور هلال شارك عن كتملكتاتشو وأراد أحدكم أن يضحي عنداتشو أضحياون لمارد فلقى فليمسك عن شعره وأظفاره. صقرون أينكا صقرون أيلاج وأظفاره طفرون أيقرط. رواه مسلم. وفي رواية بلله زقب علي دمو: فلا يمس من شعره وبشره شيئا كصقرهم هنا كقوداو منم نجر أينكا مالتم صقرون أيلاج ويم أيقرط ወይም ደግሞ ጸጉሩን አይላጭ ወበሸሪሂ ደግሞ ቆዳውን አይንካ ማለትም ቆዳውን አይገሽለጥ ማለት ነው። ለዚህ ሐዲስ የምናገኛቸው ቁም ነገሮች ባጭሩ አንደኛው ኡድሂያ ማረድ እንደሚፈቀድ ያሳየናል። እንደዛውም ማንኛውም ኡድሂያን ለማረድ የወሰነ ከጸጉሩ ከጥፍሩ ከቆዳው መንካት እንደሌለበት ያሳያል። የሚጀምረው ደግሞ ልክ ዚልሂጃ ወር የመጀመሪያው ቀን ሲገባ አንድ ሲል መቆጠብ አለበት። ከዚህም የምንማረው ይህ ክልከላ እስከሚያርድ ድረስ እንደሚቀጥልበት፣ ይህን እርድ እስከሚፈጽም ድረስ ይህ ክልከላ እንደሚቀጥል ያሳያል። ይህም ክልከላ በልዩ መሰረት ኡድሂያ ለሚያደርገው የቤት አባወራ ዋና ኃላፊ ነው የሚመለከተው እንጂ ቤተሰብ ሁላ አይመለከተውም። እንደዛውም አራጅም አይመለከተውም። የሚመለከተው የኡድሂያው ባለቤት የቤት አባወራ ዋና ኃላፊ ብቻ ነው የሚመለከተው ማለት ነው። ነገር ግን ይህ ጸጉር ወይም ጥፍር አዛ ካደረገው ካስቸገረው፣ ምሳሌ ጥፍር የተሰበረ ከሆነ ይህን ጥፍር ማስወገድ ችግር የለው። ይህም ክልከላ ዑለማዎች እንደሚሉት ይህ ክልከላ ሐራም ነው የሚሉ ዑለማዎችም አሉ። ከፊላቸው ደግሞ ይህ ክልከላ የተጠላ መሆኑን ያሳያል ይላሉ። ስለዚህ ከነዚህ